أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين سيدنا ونبينا وحبيبنا وإمامنا محمد صلى الله عليه وسلم أجمعين. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. خير، الحمد لله رب العالمين. أنيم تلاقو عالم مجاهد شيخ طلحة جعفر منجر لاي بمجانيتي بطعم كلك دستا يسمانيال. الحمد لله رب العالمين. አላቅም ስንቶቻችሁ ስለ طلحة جعفر እንደምታቁ ሼክ طلحة جعفر ምን ታሪክ እንደሰሩ እንደምታቁ አላውቅም። እኛ ግን በጣም እናከብራቸዋለን እንወዳቸዋለን። በጣም ትልቅ ታሪክ የሰሩ ዓሊማችን ናቸው። ሁልጊዜም ማወቅ የሚኖርብን ነገር ምንድነው? ታሪክን የሰራ ሰው አላሁ Subhanahu Wa Ta'ala እንዲዘከር ያደርጋል። ሁልጊዜም ሼክ طلحة جعفر በነበሩበት ዘመን ከሳቸው የተሻሉ ባለሀብቶች ከሳቸው የተሻሉ ሰዎች ነበሩ መስራት የሚችሉ። አላህ ሳይወፍቃቸው ቀርቶ እሳቸው ለአላህ ብለው ታግለው ብቸኛው ጀግና ተብለው በዚህ አካባቢ ላይ በጣም ስማቸው ይወሳል። ከመጀመሪያው ጀምሮ ከነብዩ አለይሂ ሰላቱ ወሰላም አንስተን ሰሃቦቻችንም በጣም ብዙ ነበሩ፣ በሺ የሚቆጠሩ ሰሃቦች ነበሩ። ሁሉም ሰው ግን አይነሳም ስሙ። የሚነሳው ታሪክ የሰራ ሰው ነው። የሚነሳው የሚገራርም ነገር ለነገው ዕለት ያሳለፈ ሰው ነው ሁልጊዜ የሚነሳውና እኛም ለዚች አገር በመንኖርበት ወቅት ላይ ቀደምቶቻችን ሰለፎቻችንን እያወሳን መኖር ብቻ ሳይሆን እኛም የሆነ ነገር መስራት ይኖርብናል የሚለውን በውስጣችን ዝግጁ ልናደርግ ይገባል። ኢንሻአላህ ሙስተዒድ ነን። ኢንሻአላህ ዝግጁ ነን። ኢንሻአላህ በተለይ በታሪካችን ውስጥ ተአምር መስራት የሚችሉት የኢስላምን ባንዲራ ማውለብለብ የሚችሉት ጥፋትን ሆነ ልማትን መስራት የሚችሉት ወጣቶች ናቸው። በርካታ ወጣቶችን ፊት እያዩ ስለሆነ ብዙ ወጣቶች የطلحة جعفر ልጆች የልጅ ልጆች ስላሉ እዚህ ቦታ ላይ ሐቂቃ የዲን እስላምን ባንዲራ በዚች አገር ላይ ለማውለብለብ ለኢስላም መኖርን በዚች አገር ላይ ዝግጁ ልትሆኑ ይገባል፣ ልንሆን ይገባል ሁላችንም ኢንሻአላህ ተዓላ። ወደዚህ ቦታ ጥሪ ሲደረግልን والله የተሰማኝን ደስታ እኔ አውቀዋለሁ። ስለ ሼክ طلحة جعفر በርካታ ዓሊሞቻችን በርካታ ጸሐፊዎቻችን እየጻፉ ነበር። ስለዚህ ይህንን በዶክመንተሪ ወንድሞች አዘጋጅተውልናል። ጀዛሁሙላሁ ኸይራን። ይህን ታሪክ የተከሰተበትን ቦታ ረግጦ ማየት በጣም ብዙ ነገሮችን ያስታውሰናል። ብዙ ነገሮችን እንድንሰራ ያነሳሳናል። ያላወቅናቸውን ነገሮችም እንድናውቅም ያደርገናል። ስለዚህ እዚህ ቦታ ላይ ዛሬ ሁላችንም ተስፋችንን ሰንቀን ማድረግ ያለብንን ለማድረግ ዝግጁ ሆነን አቅም ያለው ወጣት በጉልበቱ ስራን እየሰራ ገንዘብ ያለውን ገንዘቡን አውጥቶ አስፈላጊ የሆነውን መድረሳም ሆነ መስጂድ እዚህ ቦታ ላይ ኢንሻአላህ ተዓላ ዛሬ እንዲሰራ ጨርሰን ነው መነሳት የሚኖርብን በኢዝኒላህ ተዓላ። በተለይ መሰረቱ በዲን እስላም ውስጥ የሚፈለገው የሰው ልጅ መስራት ያለበት ትልቁ ስራ ዒልም ላይ መሳተፍ ነው፣ ቂርአት ላይ መሳተፍ ነው። መድረሳ ውስጥ ቁርአንን ቀርቶ መድረሳ ውስጥ ኪታብ ቀርቶ ነው መስጂድ ገብቶ የሚያሰግደው። ዒልም ላይ ካልተረባረባችሁ በዕልም እቺ ነገር መምራት ካልቻላችሁ ፋይዳ አይኖረንም ለወደፊቱ። እኛ ይሄ ህዝብ የነብዩ መሐመድ አለይሂ ሰላቱ ወሰላም ህዝብ የዕልም ህዝቦች ነን። ኡመቱ ኢቅራእ ነን። በኢቅራእ ነው የተጀመረው። ወህዩም ሲጀመር በአንብብ ነው በቅራ ነው የተጀመረው። መቅራት ነው የሚኖርብን። እንደ ዒልም አላሁ Subhanahu Wa Ta'ala ለየትኛውም አጅር ፈضል የሰጠው ማንኛውም ነገር የለም በታሪክ ውስጥ። በየትኛውም በኢስላም ስራ ውስጥ እኔ እስከማውቀው ድረስ ዒልምን መፈለግም ሆነ ዒልምን መቅራትም ሆነ ዒልምን ማስቀራትን አላሁ Subhanahu Wa Ta'ala የሰጠውን ደረጃ ለማንም አልሰጠው። ጣሊብ العلم ዒልምን የሚፈልግ ሰው
ምንም አይነት መከራ ያጋጥመው ቢያጋጥመው ጊዜያዊ መከራ ነው የሚያጋጥመው حتى በባህር ውስጥ ያሉ አሳ ሳይቀሩ ለጣሊብ العلم استغفارን ያደርጋሉ ያ ረቢ አንተ ጠብቀው ይላሉ ዱዓን ያደርጋሉ ሸጀሩ መደሩ ድንጋው ሁሉ ለጣሊብ العلم ሲያወሳና استغفار ሲያደርግላቸው ነው የሚኖረው ይላሉ ነብዩ አለይሂ ሰላቱ ወሰለም ይሄ በጣም ትልቅ ሸረፍ ነው አገር መመራት ያለበት በዕልም ነው አገር መመራት ያለበት በዑለማዎች ነው ስለዚህ መድረሳ ተሰርቶ ባዶውን የሚቀር ከሆነ መስጂድ ተሰርቶ ዒልም የማይቀራበት ከሆነ ብዙ ፋይዳ አይኖረውም ይሄ ሀገር የአያታችንን ታሪክ ለመመለስ የሀገራችንን ታሪክ ለመመለስ والله ያለንበትን ተጨባጭ አላውቀውም አሁን ላይ እንጂ ሼክ ጣልሃ ጃዕፈር የታገሉትን ትግል የሚያስታውስ ሰው ዝም ብሎ በእንቅልፍ ጊዜውን አያሳልፍም በማይረባ ነገር ሐያቱን አያሳልፍም እዚህ ሀገር ላይ ታሪክ ያላት በረካ ያላት አገር ስለሆነች ወጣቶች ልጆች እህቶች አደራ የምላችሁ ኢንሻአላህ ተዓላ መስጂዱን እንሰራዋለን باذنillah ተዓላ ኢንሻአላህ ተዓላ መድረሳውንም እንሰራዋለን باذنillah ነገር ግን ከተሰራ በኋላ ቁጭ በላችሁ ለመቅራት እዚህ አካባቢ ያላችሁ ወጣቶች እዚህ አካባቢ ያላችሁ እህቶች باذنillah ተዓላ ዒልም ላይ መሰማራት ይኖርባችኋል መቅራት ይኖርባችኋል አባቶቻችን ታሪካችንን በደንብ አስጠብቀውልን አልፈዋል ወሎ አዝሃሩ ሐበሻ በመባል ይታወቃል አዝሃር በመባል ይታወቃል ለሙሉ ኢትዮጵያ ዒልም ሲያሰራጭ የነበረው ይሄ አካባቢ ነው ዛሬ ላይ ግን ሲታይ والله በጣም ልብ የሚሰብር ነገር ነው የሚታየው እኔ በተወለድኩበት አካባቢ ሰንበቴ የምትባል መንደር አካባቢ ላይ በየተራራው በደርሜ የደረስኩባቸው 10-12 ሙፍቲዎች ነበሩ በጣም ታላላቅ ዑለማዎች ነበሩ እነ ሙፍቲ መሐመድ አማን የምንላቸው እነ ሐጂ ኢብራሂም በቀሉ የሚባሉ እነ ሼክ ኑር ሁሴን የሚባሉ ፈናፈን በሙሉ የሚቀራበት ነበር ዛሬ አንድ ቦታ ያ ቦታ አንድ በአንድ ማዓሊም አልተሸፈነም የሚያሳዝነው ነገር ይሄን ቦታ ያው ጻፋንታ ያጋጠመው ስለሆነ ሁላችሁም ዒልም ላይ እንድትረባረቡ እንድትነሱ አደራ ለላችሁ ወዳለሁ ወንድሞቼ ኢንሻአላህ ተዓላ ያለ ዒልም ምንም መፍትሄ ስለሌለን ያለ ዒልም ምንም ነገር ማድረግ ስለማይኖር ለዱንያ የሚጠቅመን ለአኺራ የሚጠቅመን ዒልም ስለሆነ ማለት ነው ሌላው እንግዲህ ሁሉ ጊዜ የተለመደው ከውጪ አህለል ኸይራቶች እየተፈለጉ ነው ብዙ ጊዜ መስጂድ የሚሰሩት አህለል ኸይር ፈልጉ ነው የሚባለው ሁላችንም አህለል ኸይር ልንሆን ይገባል ሁላችንም የቂን ሊኖረን ይገባል ለምናደርገው ድርጊት ለምንሰራው ስራ አላህ Subhanahu Wa Ta'ala እንደሚቀበለን ሁላችንም አምነንበት ነው ልንንቀሳቀስ የምንችለው ማሳነስ የለብንም የምንችላትን ነገር አንድ ብሎኬት መግዛት የቻለ ሰው አንድ ጀሪካን ውሃ መቅዳት የቻለ ሰው 10 ብር መስጠት የቻለ ሰው ትንሿ ብር ምናልባትም በሚሊዮን የሚቆጠረው ገንዘብ ሊበልጥ ስለሚችል ስለዚህ ወንድሞችንም ብንፈልግ ጥሪያችንን ለዓለም ብናስተላልፍም ተሳተፉ ብንልም እዚህ አካባቢ ያላችሁ ወንድሞች እዚህ አካባቢ ያላችሁ አባቶቻችን እዚህ አካባቢ ያሉ እናቶች እህቶች በሚችሉት ነገር መረባረብ ይኖርባቸዋል እኛ ስናቅ የመሻይኾቻችን መስጂድ የተሰራው በአካባቢው ህዝብ ነው ውሃ መቅዳት የምትችል እናት በጀሪካን በወገቧ ውሃ እየቀዳች ነው እንጨት መቁረጥ የሚችል ሰው እንጨት ቆርጦ እየመጣ ነው በዚህ መልኩ ነውና የሚገነባው በዚህ መልኩ ነው ወቅፍን ማስቀመጥ የምንችለው በዚህ መልኩ ነው ዲን እስላም መኻደም የምንችለውና ሁላችንም ከውጪ መጥቻ መጠበቅ ሳይሆን እዚህ ያላችሁም የዚህ አካባቢ ተወላጅ የሆነ አሻራ ሊኖራችሁ ይገባል ኢንሻአላህ ተዓላ ዝግጁ ነን ኢንሻአላህ ሁላችንም ኢንሻአላህ ብዙ ሰዓት አልወስድም በአንድ ጊዜ የተከሰተች አንዲት ክስተት ላጫውታችሁና እንዘጋለን ኢንሻአላህ አንድ መልክ ያለፉት ሙሉኮች ውስጥ እኔ መስጂድ እሰራለሁ አለ የሰማችሁ ነው ያዳመጣችሁ ነው እኔ መስጂድ እሰራለሁ አንድም ሰው አንዲት እንጨት እንዲደባልቅ አልፈልግም ጋርዶችን አዘጋጀ በትልቁ አለ የሚባል መስጂድ እኔ እሰራለሁ በራሴ ገንዘብ ነው የምሰራው ስሜ እንዲነሳ ፈልጋለሁ
አንድ ሰው የሆነ ነገር ከተሳተፈ አብሮ መታሰር አለበት ተከታተሉ ብሎ ፖሊስ መድቦ ጥበቃ አድርጎ ያንን መስጂድ እያሰራ ይገኝ ነበር መስጂዱም ተሰራ በመስጂዱ ላይ በትልቁ ስሙን አጻፈ መስጂድ መሊክ ፉላን አልፉላን ያስብሎ አጻፈ አጋጣሚ ሆኖ አንድ ቀን የሆነች አሮጊት በዛ ስታል ምንም የማትችል አሮጊት ደሃ የሆነች አቅም የሌላት ገንዘብ የሌላት አሮጊት ስታል መስጂዱን የሚገነባው የመስጂዱን ድንጋይ የሚሸከም አህያ እንጨት ላይ ታስሮ ታያለች አጋጣሚ ሆኖ ያ አህያ ውሃ ለመጠጣት ወደ ሳፋው ለመጠጋት ጥረት ያደርጋል አልቻለም ታስሯል መንቀሳቀስ የመስጂዱን ግንባታ ድንጋይ የሚሸከም ነው ስትመለከተው ይፈራገጣል ጠምቶታል በረሃኑ አገሩ ቀስ ብላ ሄደች አትችልም ምንም ነገር ያንን ሳፋ ጎትታ ወደ አህያው አቀረበች ቻሮቢት እችን ስራ ደባለቀች ማንንም ስራ ነው ብሎ ያሰበ ሰው የለም ማንንም ያስታወሰም የለም ይሄ መልክ በእንቅልፉ ይተኛና በመናሙ ምን ያያል መላእክታ ይወርድና የሱን ስም አጥፍቶ የሴትየዋን ስም ጽፎታል በመናሙ ይሄን ያያል ባሎ ይደነግጥና ጋርዶቹን ሂዱ ስሜ ጠፍተው ከሆነ ተመልከቱ መስጂዱ ላይ ሲሄዱ ስሙ አለ በዛሂሩ ሁለተኛውን ቀን ያንኑ መናም ይደግማል የሱን ስም ይጥርቅ አድርገው ያጠፉትና የሴትየዋ ስም በትልቁ ሲጻፍ ያያል ሶስተኛውን ቀን ተደገመ ያሰራ ያቺን አሮጊት ፈልጉልኛል አውቋታል ስሟን ያውቀዋል አሮጊቷን አስፈለገ ተፈለገችና ደህንነት የሚያወጣው ነገር የለም አይደለ ሄደው ካለችበት አመጣት አስጠራ ምንድነው የሰራሽው በዚህ መስር ላይ አላት አረጌታዬ ምን ሰራለሁ እኔ ብር የለኝ አቅም የለኝ ደሞ ቢኖርኝ የሶን ትዛዝ እንዴት አድርጌ ነው ምጥሰው ነው የተላቸዋለሁ አይደለም የሰራሽው ነገር አለ ነገርኝ ምንም አልሰራሁም ትምላለች ምንም እንዳልሰራች ትዝ ሲላት የሆነ ነገር ትዝ አላትና ምናልባት አለች አንድ ቀን ይቅርታ ያለርሶ ፍቃድ የሰው አህያ ውሃ ለመጠጣት ትግል ያደረገ ሲጠማው ሳፋውን አቅርቤዋለሁኝ ያ ስራ ሆኖ ከተቆጠረ አላውቅም እንጂ እኔ ምንም የሰራሁት ነገር የለም ትላለች እቺ ለአህያዋ የቀረበችው ሳፋ ተአምር ሰራች ተመልከቱ ውሃዋን ለአህያ ማቅረብ ያን ሁሉ ገንዘብ ያፈሰሰው ምናልባት ይውልኝ ካለ በውስጡ ታሪኬ ይዘከር ከሆነ የሚፈልገው እዚሁ ዱንያ ላይ ይዘከርና ያበቃለታል አያችሁት የአላህ ስራ ለምትሰሩት ስራ ድብቅ ብላችሁ አንድ ድንጋይ አምጥታችሁ መስጊድ ላይ ብትጥሉ አንድ ጀሪካን ውሃ ብታመጡ 100 ብር ብትሳተፉበት አላህ Subhanahu Wa Ta'ala በጀነት ውስጥ ቤትን ይሰራላችኋል ኢንሻአላህ ተዓላ ኢንሻአላህ ነብዩ አለይሂ ሰላቱ ወሰለም من بنى لله مسجدا يبتغي به وجه الله بنى الله له بيتا في الجنة إلى لله بلو يسرى سو ليلو حديث لا ليلو رواية لي ولو كمفحص قطات ميلان يوف ما رفع قطات يمتبال براري عليك مريت قفرة يمتنور ያችን ያክል ቆፋሮን ካብትሆን የተሳተፈ ሰው አላህ በጀነት ውስጥ ቤት ይሰራል በጀነት ቤት ይሰራል ስንል የሰው ልጅ ይሄንን ነው የሚሰራው አይታችሁታል አይደል የሰው ልጅ ብሉኬት ነው የሚደረደረው አላህ ግን ላንተ በጀነት ውስጥ የሚሰራው ማላ አይኑ ረአት ወላ اذن سمعت ولا خطر على قلب بشر የማታስቡት አልማችሁ የማታቁት አስባችሁ የማታቁት በአእምሯችሁ ውስጥ የሌለን ነገር ነው የሚሰራላችሁና የአላህ ቤትን በመስራት ትልቅ ወቅፍ ነው ሰደቃ ጃሪያ ነው ዛሬ ከዱንያ ላይ ስንኖር ብዙ ጥቅሞችን እናገኛለን ነገ ወደ አኺራ ስንኖር ግን ስንሄድ ግን እኔ ስራህ ነኝ እኔ መስጂድህ ነኝ የሚል የሆነ ነገር ማሳለፍ ስለሚኖርብን ከውጪ ኢንሻአላህ ተዓላ ብንጠብቅም እዚህ ያለው ማህበረሰብ ግን ሊረባረብ ይገባል باذنillah تعالى ኢንሻአላህ ተዓላ ዝግጁ ናችሁ እኔም እንግዲህ እናንተን ዝግጁ ሆኑ ተሳተፉ ብዬ እንዳልወርድ ኢንሻአላህ ተዓላ በመትፈልጉት አይነት መስጂድ ስትሰሩ በመትፈልጉት ስፋት ብትሰሩት
ያላህ ፍቃድ ከሆነ የመስጂዱን ቆርቆሮ 1000 ይፈልግ 500 ቆርቆሮ የሚያስፈልገውን በሙሉ ቃል ገባላችኋለሁ ኢንሻአላህ አላሁ አክበር አላሁ አክበር ሁላችንም እንሳተፍበትና ሁላችንም ባለን እንረባረብና ይሄን ታሪካዊ የሆነ ቦታ እናድምቀው ለትውልድ እናስረክብ ኢንሻአላህ አላለሁኝ وجزاكم الله خير والسلام عليكم ورحمة الله وبركاته. وعليكم السلام.